ሮማንቲክ ካልሆነ ፍቅረኛሽ ወይ ደግሞ እንደሚያፈቅርሽ ካልነገረሽ አዋ ካልገዛልሽ ተይው የታባቱ ምናምን ትል ነበርና አሁን አዶናይ ምን አይነት ፍቅረኛ ነው? እኔ አሁን በተፈጥሮዬ በቃ መስጠት ወዳለሁ። በጊፍትም ይሁን በፍቅርም በሁሉም ነገር መንከባከብ ለሴቶች አይደለም ለጓደኞቼም ለፋሚሊ ምናምን ከራሴ በላይ ላይክ የሆነ ነገር ገዝቼ ሰውን ማስደሰት በስማም ደስ ይለኝ። ሰው የዛኔ ግን ውጪ ያለው የኔ ቆንጆ ነበር ይፍላወር ካልገዛልሽ ቾኮሌት ካልገዛልሽ አስቀንጥርሽ አስወጭ ምናምን እሱ የነበረው ምንድነው ወንዶች የዛኔ በቃ አልፋታሉኝ በቃ ይሰድቡኛል ይተርቡኛል አይታባታቸው ቢዩ አይ ትንሽ ያስፈልጋል መሰለኝ ባላንስ አይደል ፍላወር ግዛ ምናምን ፍላወር ግዛ ፍላወርም ሳይሆን እንደው ማሰብ አይደል ያንን ሰው ለማድረግ አፕሪሺየት የምናደርግበት መንገድ አንዳንዴ ጊዜ በመስጠት ሊሆን ይችላል ጊፍት በመስጠት ሊሆን ይችላል የተለያዩ ነገሮችም አሉ ቀላቅላቸው ነው ፍላወር ሄደህ ሰጣሃት እንደምታፈቅራት ከነገርካት ምናምን እንደመሸነፍን ቆጥረዋል ካልቸርም ስላልነበረ ነው የፍላወር አሁን አንተ ውጭ ስለነበር ካናዳ ስለነበር ታውቀዋለህ ምን እንደሚደረግ ምናምን አበባ የሚለው እንትን ይመጣው አሁን ነው እኛ ጋር ቫለንታይንስ ዴይ ላይ ነው ፍላወር ራሱ የምናየውና ሴት ልጅ ግዴታ ነው መንከባከብ አለብህ ብዬ አስባለሁ እኔ እንግዲህ እስቲ ትንሽ መከረልን በስማም ወንድነት ይሰማል ባይዘው ሰው ቴክ ኬር ታረጋታለህ እሷን በፍቅር ይሆናል ጊዜ በመስጠት ይሆናል አሚን ጊዜ ላትሰጥሻለሁ ባሮ ነው ግን በቃ ወደ ሴትነቷ እንድትመለስ የምታረጋው አንተ ነህ ብዬ አስባለሁ እንዳንድ ወንድ ማለት ነው ሰው ፍቅር ውስጥ ከገባው ነኝ ጊፍት እሰጣለሁ አማክራለሁ የሆነ እሰማለሁ አትሊስት እነዚህ ነገሮች እነዚህ ኳሊቲዎች ምንድናቸው አንዲት ሴት ወደ ሴትነቷ እንድትመለስ ያደርጋታል በጣም እውነት ነው which is like pure ሆነ ፍቅር እንድትሰጥ ማለት ነው ከምን ካራክተሯን በደንብ ያወጣዋል ያ ነገር ደግሞ ለወንድ ስጦታው ነው በስማም ውስጥ እዛ ውጭ ስራው ተጨናንቀ መተ ምናምን ከፍቅረኛ ጋር ስትሆን like ሁሉ ነገር ቀለል የሚል ለምንድን ነው መንፈሷ ኦሬዲ ንጹህ ስለሆነ ነው ግን አንተም ትንሽ ሚና መኖር አለበትና ወንዶች መሸነፍ አይደለም ፍቅር ከሰጡ ፍቅራቸውን ከገለጹ መሸነፍ አይደለም ከፍቅረኛቸው ፊት ህፃን ከሆኑ መሸነፍ አይደለም ያስባሉ ወንዶች ህፃን መሆን አይችሉበትም ከፍቅረኛቸው ፊት በቅሚናቁ ይመስላቸዋል ያ የመከበር ፍላጎት በጣም ስላለ ሁሌም ድርቅ ያሉ ናቸው ገባሽ አይደል ፍቅሩ ከዛ በጣም እንትን ይሆናል ይበላሻል ይቀዘቅዛል እና እነዚህ ናቸው ምክሮቼ አሁን እኔ ምን ብዬ አምናለሁ መሰለሽ ይህ እምነት ተጠቅሜ ሰውነቴን ቀይሬዋለሁ መስታወት ፊት ስቆም እኔ አይዋለሁ ቦርጫም ነኝ ፊቴ ተበላሽቷል የፊቴ አጥንት ራሱን ያስተካከልኩት ባይዘው እኔ ለውጤን ካየሽ ከዛ ግን ይህ ሁሉ ለውጥ የመጣ መጀመሪያ ምንድነው ከመስታወት ፊት ቆሜ ያ አምስት ሰዎች ብቻ ኮን ያሉት ግን ሌላ አምስት ሰዎች ከየት ሊመጡ ይችላሉ በቃ ደግሜ ልሽጥላቸው እንዴ ወይ መጽሐፋቸው ሰርቄ እንደገና ልስጣቸው እንዴ የሚለው አካል የአይምሮ አካል አይደለም የተጠቀምኩት which is የማሰብ ማስላት ምናምን የሚወደው አይምሮ አካሌ አልተጠቀምኩት እኔ የተጠቀምኩት ምንድነው ማመን በማይታየው ማመን የኔ ነው ብዬ ማመን እርግጥ አድርጌ እግዚአብሔርን መጠየቅ እግዚአብሔር ሆይ ይሄ የኔ ነው አውቃለሁ እወድሃለሁ ተመስገን ስለሰጠኸኝ ደግሞ ሰጠኸኛል በቃ ምንም እኮ የለም እኮ ያዝኩት ነገር ግን ሰጠኸኛል ተመስገን ግግም ስግጥ ከዛ መስታወት ላይ ቆሜ ራሴን ቦርጭ ከነ ቦርጫ ያዋለው ቦርጫም ግን አይደለሁኝም እኔ የማየው ከነ ሲክስ ፓክ ሆኖ እንደዚህ ብሎ የሚያምረው የሚገርም ሰውነት ነው በቃ ካድኩት መስታወቴን ካድኩት በአጠቃላይ እዚህ ማትፈልገውን ነገር በመካድ በሰውነቴ ብቻ ሳይሆን በዓለማዊ ሁሉም ነገር በቃ ካድኩት በቃ የማይፈልገው ነገር ከዛ ምን ሆነ መሰለሽ ለ2 አመት ከዛ በፊት ስፖርት ሰርቻለሁ ምንም ለውጥ ማምጣት አልቻልኩም እዚህ ወፍራም ነኝ እዚህ ቀጭን ነኝ ከዛ በኋላስ እምነቴ ካስተካከልኩኝ በኋላስ ያ የድሮ ውፍረቴ ማንነቴ ከከዳሁት በኋላስ ምን ሆንኩኝ ጂም ገባሁ ጂም ስገባ ደስ የሚል ስሜት ይሰማኛል ከዛ በ2 አመት ውስጥ ያላመጣሁት ለውጥ በ6 ወር ውስጥ ነው ያመጣሁት የሰውነት ብቻ ሳይሆን የፊቴም ቅርጽ ሰዎች እስከሚደነግጡ እንዴ ምንድነው ያጋጠመ ምንድነው የሆንከው ለካስ ምን አስተዋልኩኝ መሰለሽ የሰውነታችን ሴሎች እንዳለ ዲኤንኤያችን ማለት ነው ይሰማናል እንደዚህ አድርጎ ማነህ ብለህ የነገርከው ነገር እንደሆንክ ሊያሳይህ የሰውነት ቅርጽ ሼፕ ያደርገዋል ቁመት ሁሉም ነገር እኔ ደግሞ ነገርኩት ማን መሆን እንዳለበት ሰማኝ ወዲያውኑ ቦታ ሲያዘልኝ አሁን በርገር ብበላ የፈለኩት ነገር ብበላ እግዚአብሔርን ነው ምልሽ ቅርጽ ስቲል አሪፍ ነው በርገር በላለሁ በደንብ አድርጌ አሁን ማትብሉ ምናምን ነበር ከዛ ግን ከሱ በላይ ግን ምንድነው እምነትህ ነው እምነትህ ካስተካከል አንተ ሐሳብ ላይ ነው ያወቀ እንዴ ሁሉ ዓለምሽ አይምሮሽ ነው በእናትሽ ቁንጅና ማለት እምነት ነው እምነትህ ቆንጆ ከሆነ አንተ ቆንጆ ነህ በእምነትህ ልክ ነው ቆንጆ የምትሆነው በእምነትህ ልክ ነው ሀብታም የምትሆነው በእምነትህ ልክ ነው ቢዝነስ የሚበለጽገው የሁላችንም ሊሚት እምነታችን ነው
እምነታችን ከፍ እናድርገው፣ ህይወታችን ከፍ ይላል። ኢቭን ትንጥዬ ብትሆንም የሆነች ነገር ማድረግ ቢካዝ ሁሉም ነገር ተደራርቦ ማለት ነው አንድ ቀን ይታያል። አሁን ምን ይላል የሆነ መጽሐፉን ረሳሁት ምን እንደነበረ፣ ግን በየቀኑ 1% አድርግ ይላል። አሁን 1% በቃ ምንድነው ማድረግ የምትፈልጊ? መጽሐፍ ኦኬ፣ መጽሐፉን ትንጥዬ አንብባት፣ ስፖርት ትንጥዬ ስራ just ትንጥዬ በቃ ሁሉም ነገር ትንጥዬ ትሞክርና ያቺ ትንጥዬ ተደራርባ ማለት ነው ትልቅ ትሆናለች። አይምሮአችን የተማረው እንደው ልፋ ተጠግረር ምናምን ስለሆነ በቃ በየቀኑ ለመጠገረር ትሞክራ፣ ተስፋ ትቆርጣለህ፣ ለጥ ትላለህ። ግን የአቅምህ ትንሽ ሞክርና ነገህን ታሳምራለህ። ተቀጥረው መስራት ብቻ እንደሚችሉ ነው የሚያምኑት፣ እምነታቸውም ይኖሩታል። ገባሽ? ሰው ሁሉም ኢትዮጵያዊ ነው ችግር ውስጥ ያለው ደግሞ ማለት አልፈልግም። ካናዳ አሁን ለምሳሌ ማደግ ከፈለክ በጣም የምታድግባት ሀገር ነች፣ በጣም አንቢሊቨብሊ። ግን ዳዳዝሚን ከኢትዮጵያ ትበልጣለች ማለት አይደለም። ኢትዮጵያም በደም ከሰራባት ካመንክባት ኢትዮጵያም ራስ ላይ ነው መስራት ዋናው ነገር፣ ዋናው ሀሳብሽ ላይ ነው፣ ሀገር አይደለም። አብዛኞቹ ኢትዮጵያውያን የሚይዛቸው ምንድነው? እኔ እኮ ኢትዮጵያ ስለሆንኩኝ እኮ ነው እንደዚህ ያንኩት። እኔ እኮ ኢትዮጵያ ምን ታርገህ? ችግሩ አይምሮ ውስጥ ነው ያለው። ራስህን ላለማየት ግን ኢትዮጵያን እየወቀስክ እድሜ ልክ ትኖራለህ እንጂ ኢትዮጵያ ሀብታም ለመሆን ኢትዮጵያ በጣም ቀላሉ ሀገር ነች። እንደውም ልንገርሻ በጣም ፔኔትሬት ያልተደረጉ በጣም ብዙ ቢዝነስ አይዲያዎች አሉ። በጣም ብዙ ስቃይ ያለባት ኢትዮጵያ ነች። በሰው ደረጃ ብዙ አፕሊኬሽን መሰራት ይችላል። ብዙ በቃ ፕሮብለም ሶልቭ ማድረግ ትችላለህ እንዴ። እንደውም ካናዳ ስትገባ ሁሉም ስቃዮች ተፈተዋል በኤአይ ደረጃ ማለት ነው። ኢትዮጵያ ግን ገና ብዙ አሉ። አዶናይ ለአንተ ስኬት ማለት ምን ማለት ነው? ከራስህ አልፈህ ለሌላ መሆን መትረፍ ያ ትልቅ ስኬት ከራሴ አልፌ ወደ እናቴ ሰሆኔ ከዛ በላይ ምን አለ በእናትሽ? መትረፍ ለሰው መቻል። በመንፈሳዊ ደረጃ በዓለማዊ ደረጃ ስኬታማ ሆነ መንፈስህ የጎደለ ከሆነ ምንም የዓለማዊ ምንም አይደለም፣ ዝም ብሎ ነው። መኪና ትኑረኝ አትኑረኝ፣ ቤት ይኑረኝ አይኑረኝ፣ ገንዘብ ይኑር አይኑር፣ ሙሉ ነኝ እኔ ባለሁበት ደረጃ። የዛኔ መንፈሳዊ ላይ ስኬታማ ትሆናለህ። ዓለማዊ ላይ ስኬታማ ለመሆን ግን መጀመሪያ መንፈሳዊ ስኬታማ እንደሆነ ታረጋግጥና ከዛ በኋላ መንቀሳቀስ ትጀምራለህ። ምንድነው መሆን የምትፈልገው? ለጨዋታ ብቻ ለጌም ለዚህ ዓለም የመጣ ነው። ለዛ ነው ብዬ አስባለሁ። ገንዘብ ለመስራት ሰው ለማገዝ ትሞክራለህ፣ ገንዘቡም ይመጣል፣ ቢዝነስ ትከፍታለህ ምናምን። ግን መንፈሳዊ ጎዶሎ ሆኖ ዓለማዊ ነገር ነው ስኬት የሚያመጣልኝ ሙሉ የሚያደርገኝ ብለህ የምታስብ ከሆነ እድሜ ልክህ እንደ አይጥ ትሮጣለህ እንትኗን ለማግኘት እንጂ መቼም ደስተኛ አትሆንም። ሃምስተር ዊል ምንም ደስተኛ አትሆንም። ሱስ ውስጥ ነበርክ፣ የማትፈልገው ህይወት ውስጥ ነበርክ። እንደው ከዚህ ህይወት ውስጥ ሙሉ ለሙሉ የወጣህበትን ቅጽበት ወይ ኢንሲደንት ታስታውሰዋለህ? ያ ምን ነበረ? ራሴን ማጥፋት የፈለግኩባት ቀን which is ሸልተር ነበርኩኝ። የብቻዬ ሩም ተሰጥቶኛል እንግዲህ። ከዛ እዛ ሩም ውስጥ ሆኜ በጣም ቤት ያስጠላል፣ በጣም ቆሽሿል። የበላሁባቸው ሳህኖች አልታጠቡም፣ ታለ በቃ ተጥለዋል ሁሉም። በቃ ሻወር ካደረኩኝ ገና ላይ 7 ቀን ምናምን አስቢ። ውጭ ሀገር ሆኜ እኮ ነው። ሻወር አለ፣ ሙቀህ አለ፣ ሁሉ ነገር አለ። ግን በቃ የሆነ መንፈስ ተቆጣጥሯል። በቃ ታስሬያለሁ እዛ ነኝ። ከዛ አሸንፌ ምን አልኩኝ? ራሴን ማጥፋት ፈልጋለሁ አልኩኝ። ወሰንክ? አዎ ወሰንኩ። እንደው ከዚህ በፊት መጥቶብህ ያውቃል እንዲህ አይነት መጥፎ ሀሳብ ጭንቅላት ውስጥ ራስን ስለማጥፋት ነው? ሹክሹክታ አዎ አለ። በቃ ምን ያደርግልሃል? ከዚህ ስቃይ ዝም ብለህ ብትሰናበት ቅላሽ ብትልስ ይላል። ለምን እንደው የምትሰቃየው? እድል አይደለም። በቃ ምን ቢቀጣይ ሌላ ህይወት ካለ እዛ ትሞክራለህ ምናምን ያባብልሻል። ራሱ ሰይጣን ነው ባይዘው ወይ። ከዛ ግን የዛኔ ራሴን ማጥፋት ፈለግኩኝና ቁጭ ብዬ አሰብኩኝ። ኦኬ በምን ላጥፋ ራሴን? ተቀበለህ? አዎ ዴፊኒትሊ ገባሽ። ከዛ በምን ላጥፋ ራሴን? ግን ልቤ ላይ የሆነ ነገር ነው የሰማሁት። የሆነ ድምፅ ሰማሁ። ያቺ ከአሜሪካ ወደ ካናዳ እንድሄድ ያደረገችኝ ድምፅ፣ ወደ ካናዳ ገብቼ ሞንትሪያል ወደ ቶሮንቶ እንድሄድ ያደረገችኝ ድምፅ አሁን ተናገረች። ለምን እንደሆነ አላውቅም። እሷን ደግሞ እሰማታለሁ ሁሌ። ትረስት አደረጋለሁ። እሷን አምናታለሁ። ለምን እንደሆነ አላውቅም። ቲንክ እግዚአብሔር ነው። የዛኔ ምን አለችኝ ያቺ ድምፅ? ራስህን አይደለም ማጥፋት የፈለግከው፣ ወይም ደግሞ ህይወትህን አይደለም ማጥፋት የፈለግከው፣ የድሮ ማንነትህን ነው ማጥፋት የፈለግከው። ገባሽ? ለያየኋቸው። አንዳንዴ የራሳችን ማጥፋት ስንፈልግ የሆነ በቃ በአጠቃላይ ሁሉም ነገር ማጥፋት የምንፈልግ ይመስለናል። ግን እነዛ ድምፆችን ነው ማጥፋት የፈለግነው። በቃ መተው የፈለግነው፣ ወደኋላ መግደል የፈለግነው እነዛ ድምፆችን ነው። እነዛ የበታችነት ስሜቶችን ነው፣ ሰው አስደሳችነት ነው። እነዚህ ሁሉ ድምፆች ማጥፋት ፈልገሃል።
ስለዚህ ሊያያቸው የሚል የሆነ ልቦና ነው አርኖ እውቀት ግን ነበረኝ እዚህ ላይ ተሰማኝ ማለት ነው። ስለዚህ መሞት አይቀር የድሮ ማንነቴ መግደል እችላለሁ ማለት ነው አልኩኝ። which is እንደ አዲስ መጀመር ማለት ነው።